የኢትዮጵያ ብርሃን የጻድቁ አቡነ ተክለ ሃይማኖት ገድልና ተአምራት። የምስራችና ልደት። በ13ኛው ክፍለ ዘመን በሸዋ ምድር ጸጋ ዘአብ የተባለ ካህንና እግዚአብሔር የተባለች ደግ ሴት ይኖሩ ነበር። እነዚህ ባልና ሚስት እግዚአብሔርን የሚፈሩ ቢሆኑም ለብዙ ዘመናት ልጅ አልነበራቸውም። ነገር ግን እግዚአብሔር ጸሎታቸውን ሰማ። ቅዱስ ሚካኤል ተገልጦ ለዓለም ሁሉ ብርሃን የሚሆን ልጅ እንደሚወልዱ አበሰራቸው። በታኅሳስ 24 ቀን የተወለደው ይህ ሕፃን ገና በ3 ቀኑ ከእናቱ እቅፍ ወርዶ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ ፈጣሪውን አመሰገነ። ወላጆቹም ስሙን ፍስሐ ጽዮን አሉት። ትርጉሙም ከይጽንስተማተ ከአዳኝነቱ ወደ ሐዋርያነት። ፍስሐ ጽዮን እያደገ ሲሄድ በሰውነቱ ጠንካራና በጉልበቱ ብርቱ ሆነ። ዋናው ሥራውም አደን ነበር። ነገር ግን እግዚአብሔር ለሌላ ትልቅ አደን መረጠው። አንድ ቀን ለአደን ጫካ ውስጥ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠለትና እንዲህ አለው፣ ፍስሐ ጽዮን ሆይ ከእንግዲህ አራዊትን ሳይሆን ሰዎችን ወደ መንግሥተ ሰማያት የምታድን ሐዋርያ ትሆናለህ። ፍስሐ ጽዮንም ያን ጊዜ ያለውን ሀብት ሁሉ ለድሆች መጽውቶ ቀስትና ቀላዱን ሰብሮ ወደ ገዳም ገባ። በደብረ ዳሙም የምንኩስናን ልብስ ለብሶ ስሙ ተክለ ሃይማኖት ከተባለ ትርጉሙም የሃይማኖት ተክል ማለት ነው። 7 ዓመታትና 6 ክንፎች። አቡነ ተክለ ሃይማኖት የኢትዮጵያን ምድር በወንጌል ብርሃን አበሩ። በሸዋ ደብረ ሊባኖስን ገዳም መሰረቱ። ነገር ግን ለፈጣሪያቸው ያላቸው ፍቅር ከምንም በላይ ነበር። ለ7 ዓመታት በአንድ እግራቸው ቆመው ወደ ፈጣሪ ጸለዩ። እንቅልፍ እንዳይወስዳቸውም በዙሪያቸው 7 ጦሮችን ተከሉ። ሰውነታቸው ቢያጋድል ጦሩ እንዲወጋቸው። በዚህ ተጋድሎ ሳሉ የአንድ እግራቸው አጥንት ተሰበረ። ነገር ግን እግዚአብሔር ለታላቁ አገልጋዩ ድንቅ ተአምር አደረገለት። እንደ ሱራፌል 6 ክንፎችን ሰጣቸው። አባታችንም በእነዚህ ክንፎች እየበረሩ በየቀኑ ኢየሩሳሌም በመሄድ ቅዱሳት መካናትን ይሳለሙ ነበር። ክፍል 4 የታሪኩ ማጠቃለያና በረከት። ጻድቁ አቡነ ተክለ ሃይማኖት በ98 ዓመታቸው ነሐሴ 24 ቀን አረፉ። ዛሬም ድረስ በደብረ ሊባኖስና በብዙ ቦታዎች በሚገኘው ጠበላቸው ሕሙማን ይፈወሳሉ፣ የተጨነቁ ይረጋጋሉ። አባታችን ያስተማሩን ሃይማኖት እንደ ተክል መተከልና በትዕግሥት ማደግ እንዳለበት ነው። የእሳቸው ጸሎትና በረከት ከሁላችን ጋር ይሁን።